የኤልፋሽር ውድቀትና የዳርፉር ጥቁር ጠባሳ በሱዳን ምድር የታወጀው የዘር ማጥፋት አዋጅ ሲታከልበት ሁነኛ የፖለቲካ ጥፋትም ፈጥሯል። በአፍሪካ ትልቅ ግዛትና ሀገረ መንግስት ካላቸው ሀገራት አንዷ የሆነችው ሱዳን ለሶስት ዓመታት በተራዘመው የጄኔራሎች ጦርነት ምክንያት ወደ ፍርስራሽነት እየተቀየረች ትገኛለች። ይህ ጦርነት ከመደበኛ ወታደራዊ ፍልሚያ ወጥቶ ወደ ማንነት ተኮር ጥቃት መሸጋገሩን የሚያሳዩም በርካታ ክስተቶች ቢኖሩም በቅርቡ የተባበሩት መንግስታት ድርጅት ይፋ ያደረገው ሪፖርት ግን ጉዳዩን ወደ ሌላ የህግና የሞራል ደረጃ ከፍ አድርጎታል። በምዕራብ ዳርፉር የምትገኘው ስትራቴጂካዊቷ ኤልፋሽር ከተማ በከፊል ወታደራዊው የፈጥኖ ደራሽ ኃይል ወይም አርኤስኤፍ ቁጥጥር ስር መውደቋን ተከትሎ የተፈጸሙ ድርጊቶች የዘር ማጥፋት ወንጀሎች ማሳያ መሆናቸውን ድርጅቱ በይፋ አስታውቋል። ይህ ድምዳሜ በሱዳን የእርስ በርስ ጦርነት ታሪክ ውስጥ ለመጀመሪያ ጊዜ የቀረበ የከበደ ክስ ሲሆን ዓለም አቀፍ ውግዘትና ከፍተኛ ድንጋጤንም ፈጥሯል። የታሪክ ምሁራንና የቀጠናው የፖለቲካ ተንታኞች ይገልጻሉ። በዳርፉር እየታየ ያለው ቀውስ አዲስ ክስተት አይደለም። እንደ አውሮፓውያን አቆጣጠር በ2003 በኦማር አልበሽር ዘመን መንግስት የተጀመረውና በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የዳርፉር የዘር ማጥፋት ወንጀል ዛሬም በሌላ መልክና በሌሎች ተዋናያኖች እየተደገመ መሆኑን ይገልጻሉ። የዛሬው የፈጥኖ ደራሽ ኃይል ወይም አርኤስኤፍ መሰረቱ የቀድሞ የጃንጃዊድ ሚሊሻ መሆኑ በክልል ውስጥ ያለውን የማንነት ፖለቲካና የዘር ጥላቻ ይበልጥ ስር የሰደደም አድርጎታል። ኤልፋሽር ለ18 ወራት ያህል በአርኤስኤፍ ከበባ ስር የቆየች ሲሆን በሱዳን ጦር ኃይል እጅ የነበረችና በሚሊዮኖች ለሚቆጠሩ ተፈናቃዮችም የመጨረሻ መጠጊያ ሆና ያገለገለች ነበር። ይሁን እንጂ በጥቅምት ወር መጨረሻ ከተማዋ በአርኤስኤፍ እጅ መውደቋ ለሶስት ዓመታት በቆየው ጦርነት ውስጥ እጅግ አስከፊ መዘዝን ይዞ የመጣ ሆኗል። የመንግስታቱ ድርጅት እውነት አፈላላጊ ተልዕኮ ባለሙያ የሆኑት ሞናራ ሽዊ ያቀረቡት ምስክርነት በኤልፋሽር የተፈጸመው ግፍ ከጦር ወንጀልነት ባለፈ የታቀደ የዘር ማጥፋት ሙከራ መሆኑን አመላካች ሆኗል። እንደ ሪሽማዊ ገለጻ አርኤስኤፍ የዛጓና የፉር ማህበረሰቦችን ሙሉ በሙሉ ወይም በከፊል ለማጥፋት ሆን ብሎ ተንቀሳቅሷል። የተሰበሰቡት ማስረጃዎች ረጅም ጊዜ የወሰደ ከበባን፣ ሆን ተብሎ የተፈጠረ ረሃብን፣ የሰብአዊ እርዳታ እንዳይገባ መከልከልን፣ የጅምላ ግድያን፣ ደፈራን፣ ስቃይና ስልታዊ በሆነ መንገድ ሰብአዊ ክብርን ማዋረድን ያጠቃልላሉ። ከዚህም በላይ የጥቃት ፈጻሚዎቹ የሚጠቀሙባቸው ቃላትና ንግግሮች ድርጊቱን ዘር መሰረት ያደረገ መሆኑን በግልጽ እንደሚያረጋግጥ ባለሙያዋ አጽንኦት ሰጥቷል። ይህ የባለሙያዋ ድምዳሜ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ትኩረትን አግኝቷል። እንደ ቢቢሲ ያሉ ዓለም አቀፍ የመገናኛ ብዙሃንም አርኤስኤፍ የቀረበበት ውንጀላን እስካሁን በይፋ ባያስተባብልም ቀደም ሲል በነበሩ ተመሳሳይ ክሶች ላይ ግን የግለሰብ ወታደሮች ስህተት እንጂ የጦሩ ፖሊሲ አይደለም በሚል ማስተባበያ ሲሰጥ ቆይቷል። ይሁን እንጂ በኤልፋሽር የታየው የተቀናጀ ከበባና ስልትና ስልታዊ የጥቃት አፈጻጸም ድርጊቱ በከፍተኛ አመራሮች ዕውቅና የተሰጠው መሆኑን እንደሚያሳይም ይገልጻሉ። የሰብአዊ መብት ተሟጋች ድርጅቶችም ዓለም አቀፉ የወንጀለኞች ፍርድ ቤት በጉዳዩ ላይ ፈጣን ምርመራ እንዲጀምር ግፊት እያደረጉ ነው። ከፖለቲካ አቅጣጫ ሲታይ የሱዳን ግጭት የቀጠናው ኃይሎች የፍላጎት መጋጠሚያም ሆኗል። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦርና በጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራው አርኤስኤፍ ለአገሪቱ ሰላም ከመጨነቅ ይልቅ ስልጣን ለመያዝ በሚያደርጉት ሩጫ ንጹሃን ዜጎችን እያስገበሩ ነው። የምዕራባውያን ሀገራትና የተባበሩት መንግስታት በአርኤስኤፍ ላይ የዘር ማጥፋት ውንጀላ ማቅረባቸው በቀጣይ በቡድኑ መሪዎች ላይ ጠንካራ ማዕቀብና የሕግ ተጠያቂነትን ሊያስከትል ይችላል። ይሁን እንጂ ይህ ውሳኔ በጦርነቱ ላይ የሚኖረው ተጽዕኖ በሁለት መንገድ ይታያል። በአንድ በኩል አርኤስኤፍን በዓለም አቀፍ ደረጃ አግልሎ ለድርድር እንዲቀመጥ ሊያስገድደው ይችላል። በሌላ በኩል ደግሞ የሞቱን እንዲፋለምና ጥቃቱን እንዲያባብስ ሊያደርገው ይችላል የሚል ኢኮኖሚያዊና ማህበራዊ አንድምታውም እጅግ ዘግናኝ ነው። ሱዳን ዛሬ በዓለም ላይ ከፍተኛ የተፈናቃዮች ቁጥር የሚገኝባት ሀገር ሆናለች። የኤልፋሽር መውደቅ፣ የክልሉ የንግድና የእርዳታ መስመር መዘጋት በሚሊዮን የሚቆጠሩ ዜጎችንም ለከፋ ረሃብ አጋልጧል። ማህበራዊ ትስስሩም በዘር ጥላቻ ምክንያት ክፉኛ ተናግቷል። የዛጓና የፉር ማህበረሰቦች ላይ ያነጣጠረው ሰሞነኛ ጥቃትም በሱዳን ለዘመናት የቆየውን የብሔረሰቦች አብሮ መኖር አደጋ ላይ ጣለ ሆኗል። ይህ ቁስል በቀላሉ ሚሽር ባለመሆኑ ጦርነቱ ዛሬ ቢቆም እንኳን ዘላቂ ሰላም ለማምጣትና የተፈጠረውም ቂም ለመሻር 10 ዓመታትን ሊወስድ እንደሚችልም ማህበራዊ ተመራማሪዎች ያስጠነቅቃሉ።
በመረጃ ምንጭነት የተጠቀሱት የተባበሩት መንግስታት እውነት አፈላላጊ ተልዕኮ ሪፖርት በተለያዩ ገለልተኛ የሰብአዊ መብት ተሟጋቾችም የተደገፈ ነው። እንደ ሂዩማን ራይትስ ዎችን ያሉ ተቋማት ቀደም ብለው ባወጧቸው ሪፖርቶች RSF በዳርፉር ውስጥ የዘር ማጽዳት ዘመቻን እያካሄደ መሆኑን ሲጠቁሙ ቆይቷል። አሁን የዘር ማጥፋት የሚለው ቃል በይፋ ጥቅም ላይ መዋሉም ጉዳዩን ከሰብአዊ መብት ጥሰት ባለፈ የዓለም አቀፍ ሕግ ጣሪያ ወደ ሆነው ወንጀልም ከፍ አድርጎታል። ይህ ደግሞ በሱዳን ሉዓላዊነት ስም የሚደረጉ ጣልቃ ገብነቶችን ሕጋዊ መሰረት ሊሰጣቸው ይችላል። የኤልፋሽር ሰቆቃ የሱዳን ጦርነት ትክክለኛ መልክ መገለጫ ነው። የተባበሩት መንግስታት የደረሰበት ድምዳሜ ለዓለም አቀፉ ማህበረሰብም ትልቅ የማንቂያ ደውል ነው። ወደፊት ሱዳን ወዴት ታመራለች የሚለው ጥያቄ ምላሹ የሚወሰነው በጄኔራሎቹ ፍላጎት ሳይሆን ዓለም አቀፉ ማህበረሰብ በሚወስደው ቁርጠኛ እርምጃ ላይ ነው። የዘር ማጥፋት ወንጀልን በዝምታ መመልከት ታሪካዊ ተጠያቂነትን ያስከትላል። ስለሆነም በአፋጣኝ የተኩስ አቁም ስምምነት እንዲደረግ ግፊት ማድረግ፣ ለተጎዱ አካባቢዎች የእርዳታ መስመሮችን መክፈትና ወንጀል ፈጻሚዎችን ለሕግ ማቅረብ አማራጭ የሌለው መፍትሄም ነው። ካልሆነ ግን ሱዳን በ21ኛው ክፍለ ዘመን የዓለማችን ትልቁ የሰው ልጅ እልቂት መድረክ ሆና መቀጠሏ አይቀሬ ነው።